ይስጥልን የአበባ ቻናል ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ወደ መጣሁበት ቪዲዮ ጎራ እላለሁ ማለት ነው። አብራችሁ ይቆዩ። ባለትዳርና የሶስት ልጆች እናት ነኝ። ባሌ ነጋዴ ነው፣ እኔ ቤት እመቤት ነኝ። ባሌ ጥሩ ገቢ አለው። ባሌና ወንድሜ አብረው ነው የሚሰሩት። ወንድሜ በየ15 ቀን በየወር ወደ ቤተሰቦቻችን ይሄዳል። እኔ ያለሁበት ከተማና ቤተሰቦቻችን ያሉበት ከተማ ትንሽ ርቀት አለው። 3 ልጆች እያሳደግኩኝ ሶስተኛውን ልጄን የ6 ወር ነፍሰ ጡር እንደሆንኩኝ ባለቤቴ አጋዥ አመጣልኝ። አጋዥም ትሁት፣ ጨዋ፣ ጥሩ ልጅ ናትና እንደ እህት እማማች ነው የምንተያየው። እኔ ታላቅ እህት፣ እሷ ታናሽ እህት ነው የምንመስለው። አብረን ስራችንን እንሰራለን። ስራችንን ስጨርስ ቡናችንን እናፈላለን። እንደ እህትማማች የወዲ ወዳችንን እናወራለን። አብረን መኖር ጀመርን። ምንድነው መሆን የምትፈልጊው ወደፊት ብዬ ስጠይቃት ሁልጊዜም ቢሆን ውጭ ሀገር ሄጄ ቤተሰቦቼን ለውጬ ነው የምትለኝ። እኔም እግዚአብሔር ያሳካልሽ እያልኩኝ ሁሌ እመርቃታለሁ። ታናሽና ታላቅ ነው የምንመስለው። አብረን መኖር ጀመርን። ከዕለታት አንድ ቀን 2 ዓመት ከ6 ወር አብረን ኖርን። ከዕለታት አንድ ቀን ሐሙስ ቀን ነው ቀኑ፣ ትዝ ይለኛል። ጠራችኝና ከዚህ ከቤት መሄድ አለብኝ አለችኝ። እኔም በጣም ደነገጥኩኝ። ምን ነው ማን አስቀየመሽ? ባለቤት የተቆጣሽ? ልጆች ያስቀየሙሽ ብዬ ጠየኳት። በፍጹም ማንም አለችኝ። ምን ሆነሽ ስላት ነፍሰ ጡር ነኝ አለችኝ። በጣም ደነገጥኩኝ። ፌንት በላሁ፣ ወደኩኝ። እንደዚህ ሳወራቸው አሁን ቀላል ነገር ይመስላል። በዛ ሰዓት ግን ስሜቱን እኔ ነኝ የማውቀው። ከ30 ደቂቃ በኋላ ነቃው። ስነቃ ቀዝቃዛ ውሃ ይዛ እላይ ላይ ታፈስብኛለች። ምን ሆንሽ ስትለኝ በጣም አሰብኩኝ። ልጆቼ ካላባት ሊያድጉ ነው፣ ቤተሰብ ሊበጠበጥ ነው፣ ባሌ ነው ያስረገዘሽ ብዬ ነገርኳት። ደነገጥኩኝ። እንደዛ ስላት አረ በፍጹም አይደለም አለችኝ። እውነትሽን ነው አልኳት። እኔም ሮጬ ለሷ ሞራል ለሷ ስሜቷ ይጎዳል አላልኩም። የራሴ ቤት እንዳይበጠበጥ፣ ትዳሬ እንዳይፈታ፣ ልጆቼ ካላባት እንዳያድጉ እኔም እንዳልበሳጭ ነው ዘልሌ ጠየኳት። እንደዛ ስላት ነው በፍጹም አለችኝ። እርግጠኛ ነሽ አልኳት። አዎ ስትለኝ በቃ እንደዛ ከሆነ እኛው ቤት ትወጂዋለሽ፣ ለምን ትሄጃለሽ አልኳት። ይቅርታ እንደዛ በምላት ሰዓት አይ እሄዳለሁ አለችኝ። ወደዛው ባለቤቴ መጣ። ባለቤቴንም ጠየቅኩት እንደዚህ ብላኝ ስለው አይ ታዲያ ትሄዳ በውጭ እንረዳታለን እንረዳውን አለኝ። እኔም በፍጹም አትሄድም አልኩት። አሁንም አላመንኩሽም ንገሪኝ ስላት ከወንድምሽ ነው ያረገዝኩት አለችኝ። በጣም ደነገጥኩ። አሁን ለምን መሰላችሁ የደነገጥኩት? ወንድሜ ባለትዳርና የአንድ ልጅ አባት ነው። ከቤተሰቦቼ ግቢ ነው የሚኖሩት። ሚስቱ ለእኔ ምራት ሳትሆን እህት ናት። እናቴ በጣም የምትንከባከባት፣ እናታችሁን የወደደላችሁ፣ እናታችሁን የተንከባከበላችሁ ከአንድ አንጀት እንደወጣችሁ ነው የምታስቡት። እንደዛ በጣም ወዳታለሁ ምራቴን። ያም ሆኖ ሳለ ምራቴ በጣም እንደምታዝንብኝ አሰብኩ። ልጅቱ አብሬያት ሆና ከኔ ጋር ሆና እኛው ቤት አትወልድ። ምራቴ ከሰማች ወንድሟ በላይ ላይ ሲማግጥ ዝም አለችው። እኔ እህቷ ብሆን እንደዛ አታደርግም ነበር ብላ ታዝንብኛለች። ልጅቱን አላስወጣት፣ ጽንሱ የወንድሜ ነው። ልጅቱን በጣም ነው የምታሳዝነው። ልጅቱ ፍርድ የለባትም። ወይ ጠጥቶ ወይ የሆነ ነገር ሆኖ ደፍሯት ነው እንጂ ብዙ እቅድና ብዙ ምኞት ያላት ልጅ ነበረች። ግራ ገባኝ። እናንተ ብትሆኑ ምን ታደርጋላችሁ ትለናለች አንድ እህታችን። እስኪ እናንተ ብትሆኑ እንዴት ታደርጋላችሁ? ማለት አሁን እሷ የተጨነቀችው ወንድሟ እሷ ቤት አብሮ ከባሏ ጋር ቢዝነስ ይሰራሉ። በ15 ቀንም በወሩም ወደ ቤተሰብ ይሄዳል። ልጅቷ ቆንጂዬና ልጅ ግርናት አጋዧ ማለት ነው። በዛን ሰዓት እሱ እንግዲህ ከቤት እንደወጡ እሱ ብቻውን ሲያገኛት ወንድ ልጅ ታውቃላችሁ ለስሜቱ ፈጣን ነው። ያችን ልጅ ደፈራት። ያችን ልጅም እንግዲህ ብዙ የምታስብ ልጅ እንደዛ አድርጎ አዋረዳት። ልጅቷንም የትም ቀረች።